ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ ከደራሲ አለማየሁ ገላጋይ ጋር ተገናኝተናል። አድማጮቻችን የዛሬው የማዛና የአለማየሁ ገላጋይ ውይይት ከሳምንት የቀጠለ ነው። ለማስተዋወስ ያህል መነሻው ላይ ሳምንት የተነሱበትን ርዕስ ደግመን ከሰማን በኋላ ውይይቱ ይቀጥላል። የተደገመ እንዳይመስላችሁ ነው። የዛሬው የሸገር ካፌ ውይይት ልመናና ምጽዋትን በሚመለከት ሃይማኖትና የባህል ስርዓትን አያይዘን ለምሳሌ ቆሎ ተማሪ የሃሚና ስርዓት አለ አይደል? ባህታውያን ወደ ላሊበላ ለአመታዊ ንግስ ሲሄዱ ይጠይቃሉ አይደል? መነኮሳት አማኞች ወደ ድሬ ሼክ ሁሴን ሲሄዱም እንደዚሁ ያችን መንታ አፍ ያላትን ዱላ ይዘው እናያቸዋለን። እናቶች ነጠላቸውን መሬት ላይ አንጥፈው ምን ተስለት ይላሉ። አሁን እንኳን ላይኖር ይችላል እንደዛ አይነት ነገር። ይሄ ባህልና ሃይማኖት ነው አይደል? አንድ ላይ ማይቀለቤ አያሻረው አንድ ካራክተር አሉት። ማይቀለቤ የሰንበት ዱቄት ይላሉ። በየቤቱ ነው እየተቀበሉ እሱን አንባበሩ አድርገው ቤተክርስቲያን ለሚያስቀድስ ሰው ነው የሚሰጡት። ደሞ ይጣፍጣል ይላሉ። እኔ በልቼ አላውቅም። ዳቤው በጣም ይጣፍጣል አለ። ቤተክርስቲያን እሷን ሰርቶ አሁን እነዛ ድሮ በኩራት ያመለጡኝን ነገሮች በሙሉ በማሰስ ላይ ነው ያለው። ፈልግ ሰንበት ይዋንም እና ይኸውልሽ ባህልና ልማት በኢትዮጵያ የሚል ነው እንግዲህ ፎረም ፎር ሶሻል ስተዲስ ያሳተመው መጽሔት ላይ የአደባባይ ልመና ምጽዋት በሚል የራስ ወርቅ አድማሴ የሰጡት ላይ ነው። እሷን ነው ሃይማኖትም ባህልም በልመና ላይ ያላቸው ገቢር ምንድን ነው? ግፊት በማድረግ በማበረታታት ልመናን የሚያስቀጥሉ ናቸው ወይስ ልመናን በማነወር ላይ የተመሰረቱ ናቸው የሚል ትንሽ ጥናት አድርገዋል። እና የቆሎውንም የምኑንም እሱም በምጽዋት የቆሎ ተማሪዎቹም በምጽዋት ፎርም ይይዙትና ለዚህ ነው ልመናና ምጽዋት ያሉት። የሃይማኖቱን ሳንነካ ልመና በከተማ ውስጥ ያሉትን ነገሮች ለመለየት አለብን ነው የሚሉትና ልመናን ዲፋይን ያደርጋሉ። የወደድኩበት ገለጻ ነው። ምን ይላል? ማንኛውም ራስን ዝቅ አድርጎ በመማጸን የሚደረግ ስጦታ መጠየቅ ነው ይላል። ታሪፍ ናት። እንትን በማለት ያቺ ራስሽን ዝቅ ማድረግ ተገቢ ነው አይደል? አይን የሰው አይን ይፈጃል ይላሉ ለማኞቹ። ከሰው ፊት አይፈጅም የሚል አለ። እሳትና ምናምን የልመና ነው ራሱ እና ከቤቱ እንዴት በችግር እንደወጣ ለመግለጽ ነው። እና አንዳንዴ ይችን የሚገልጹ አሪፍ ፓራብል አይደሉም፣ ባህላዊ አስተምህሮቶች አሉ። ሲያምጣው አንዱ እንግዲህ የኛ ቢጤ ኩራተኛ ነው፣ ግን አልቀን ነው ኑሮ እያሽቆለቆለች ለልመና እያንደረደረችው ነው። ከዛ በመለስ ሊተዳደርባት የሚችል ገቢም የለችም ምናምንና ልመና ግድ ሆነ። ግን ደግሞ ኩራቱ አለ አይደለም? እንግዲህ አሁን ይሄ የራስ ወርቅ አድማሴ ትርጉሙ እዚህ ላይ ነው የሚመጣው። ምንድን ነው የሚለው? ማንኛውም ራስን ዝቅ አድርጎ ነው አይደለም ልመና ሲባል። ይሄኛው ግን ዝቅ አያደርግም። እንትኑም አለ፣ ኩራቱም አለ፣ ለመለመን መገደሉም አለ። እና በር ላይ ሲቆም ምንድን ነው የሚለው? ጀግና ከበር ቆሟል ይላሉ። በቃ ልመና መሆኑ ነው። ጀግና ከበር ቆሟል። ደግሞ ሴትዮዋ ክፋት አላት። ትወጣና እንግዲህ የኩራት እንደሆነ አውቃለች ያለ ጀግና ኮንክ አድነህ ብላ አለችው። በቃ የግድ ያቺ ራስ ወርቅ አድማሴ የሰጧት ራስን ዝቅ አድርጎ የመማፀን ጉዳይ በግድ ትመጣበታለች። ይሄ ሰው የአንድ ቀን 2 ቀን ረሃቡን ታግሶ ጀግና ከበር ቆሟል ሊል ይችላል። 1 ሳምንት ይችላል ወይ? አይችልም። ከዛ በኋላ ምን ተስሟ ለማርያም ይላል ይመጣል። አማራጮች ብዙ እንዲህ አይነት አሉ ከነኩራት። አሁን ለምሳሌ አሁንም አያሻረውን እንጥቀስና ገጠር ውስጥ መንገድ እቺ ጠባብ የእግር መንገድ አለች አይደል? ስትሄጂ ድንገት መልኩን የማታየው ሰውዬ ከቁጥቋጦ ጀርባ ሆኖ ጨርቅ አንጥፏል፣ ይለምናል። መለመን ነው የሚመስለን እኛ አይደል? የሱሪ ይላል። የሱሪ 2 መልክ ነው ያላት። አንድ ሱሪ አልቆብኛል ስጠኝ ነው ልመና አለው። የሱሪ ደግሞ የወንድነቴን አምጣለሁ። ጫካውን የምጠብቀው እኔ ነኝ ነው። ጀግና ነው። ማስገበር አለበት አይደለም?
እና ግን ደግሞ ያንንም አስገብሬያለሁ ነጥቄያለሁም አይልም። የሱሪ ነው የሚለው። ቢያዝም እንደ የሱሪ ያልኩት ሱሪ አልቋል፣ የሱሪ ያልኩት ሰጥቶኝ ሄደ ለማለት ነው። ደግሞ ሲጠይቁት እየለመነ የሱሪን ተቀበልኩ እንጂ መቼ ለመንኩ ይላል። እና የሁለቱን አንድ ላይ አድርጎ ነው እና አያሻረው ደርሶበት ሲያወራ የሱሪ አለኛ አሉ። በኋላ አይ እንግዲህ እዚህ አካባቢ አይቻልም፣ ኢህአፓ ነው እሱ አይደል። ከቦርሳ ያለችኝን አውጥቼ 5 ብር ቁጭ ሳረግ ሌላውን ለማን ጀግና ልትሰጠው ነው? ያበቃ በቃ ከነቦርሶ አስቀምጬ ሄድኩ አለ። ከዛ በኋላ እንግዲህ ኢህአፓን ያቀረቡ የአካባቢው ባላባት ብዙ ዘመድ ወገን ያላቸው ሄጄ ነገርኳቸው። ሂዱ እስቲ ንሱ፣ ማን ነው እንዲህ የሚያደርገው ይህን ብልግና የሚሰራው? ሂዱ ፈልጉት ተባለ። ወዲያው አይዳይ የማንን ወገን ነክቼ ነው እያለ መጣሉ ከነጠመንጃው ተንጠልጥሎ እና አየሽ አሁን ልመና አሁንም በዚህኛው በኩል ቢለምን ይችላል እኮ አይደል? የሱሪ ሲባል የተሰጠውን አመሰግናለሁ መብርሃን ትስጥልኝ ሊል ይችላል፣ ግን አይችልም። ይሄኛው የጀግንነቱም ልመናን ያለመቀበልም ባህሉም ግፊት እንዳለው በደንብ እናውቃለን። እና የእምነቱም የምኑም ቅድም የራስ ወርቅ አድማሴ እንዳሉት ነው የእሳቸው እቺ ባህልና ልማት በኢትዮጵያ የምትለው የወጣው ይሄ የአደባባይ ልመናና ምጽዋት ነው የሚለው ርዕሱ። ልመና ያኛው ነው፣ ምጽዋት የሚባለው ደግሞ ይሄ ከእምነት ጋር የተያያዙ የእምነት ግፊት ያለባቸው ነገሮች ናቸው። ቅድም ያነሳናቸው ሊቄ ጦመ ልሳን ምን ይላሉ መሰለሽ? እንደውም ከእምነቱም አሁን ኦርቶዶክስን ስታይ የተለያዩ ቅዱሳን አሉ አይደለም? አባቶች ምናምን በእነሱ ስም ያበላ ያጠጣ ከሆነ ነው እስከ 7 ዘርህ ድረስ እኔ ዋስ ሆነሃለሁ፣ ነጻ አውጣሃለሁ፣ እቆምልሃለሁ የሚሉት አይደል? እንግዲህ የሰማያዊውን ከሞት በኋላ ያለውን ህይወት እያሰበ ነው የሚያደርገው። እንዲያደርግም ነው ግፊት የሚያደርጉት። አምላክሽ ኢየሱስ ክርስቶስ ራሱ አብልተኸኛል፣ አጠጥተኸኛል፣ ስታሰር ጠይቀኸኛል የሚለው ማህበራዊ ህይወት ላይ እኔ ትክክለኛ የእምነት ጉዳይ እሱ ይመስለኛል። በይበልጥ የታችኛው ኑሮ የተጫነውን ሰው ነጻ የሚያወጣ ድጋፍ እንዲያገኝ የሚያስችል ሲሆን እምነት የምድር ላይ ተልእኮ ትክክለኛና የተሳካ ይሆናል እንድትይ የሚያደርግ ነገር ነው። እና እሳቸው ግን ከኦርቶዶክስ የመጡ እንደውም ሊቀ ሊቃውንት ድረስ የደረሱ ሰው ቢሆኑም የሚሉት ነገር ግን ልመናን የማነወር መጠናቸውን ስትመለከች ምንድን ነው የሚሉት? በከተማ ለሚዞር ድሃ መመጽወት ኃጢአት ስራልኝ ብሎ ማጽናናት ነው ይላሉ። አየሽ ልመናን እንደውም ለማኝ መስጠት ኃጢአት ስራልኝ ብሎ ማጽናናት በእግዚአብሔር ላይ እንዲነሳ ግፊት ማድረግ ነው። ከመስራት ይልቅ በልመና ሊከብርም እንደሚችል ማሳሰብ ይሆናል ነው። ይለያሉ አይደለ? እሳቸውም አካል ጉዳተኛ እንደዚህ ደካማ ከሆነ ህመምተኛ ከሆነ ብለው ደግሞ ይለያሉ። መጦሪያ ቤት ይግባ ነው። ትንሽ ሀርሽ ነው፣ በጣም ሀርሽ ነው ማለት እንግዲህ 911 እንደተጻፈም እያሰብካል ማለት እሱ ነው። እንደውም የተጻፈው ከዛ በፊት ከጣሊያን በፊት ይሁን እንጂ ምናልባት ጣሊያን እሳቸውን ያቀረባቸው ይሄ ራቅ ብሎ የመመልከት ችሎታቸውን አይቶ ይመስለኛል። እንደውም የመንፈሳዊ ጉባኤ ዋና ጸሐፊ እስከመሆን ደርሷል በጣሊያን ጊዜ። እና ያንን ስትመለከች በጣሊያን ጊዜ እኔ ስሰማ ከአንዳንድ ሰዎች ጣሊያን ሰብስቦ ማቃጠል ሁሉ ጀምሮ ነበር፣ ቤት ውስጥ እየዘጋ። ለምሳሌ በፊት ልመናው ስር የሰደደና የከፋ ነበር ይባላል። ለምሳሌ በቅሎ ላይ በቅርጫት የተቀመጠ እጅም እግርም የሌለው ሰው ለልመና ይወጣል። በቅሎ የሌለው ደግሞ በሰው በቅርጫት ተይዞ እጅም እግርም ስለሌለው ማለት ነው፣ ለቅርጫት ነው የሚመስል። በሱ የሚለምኑ ነበሩ። የማስገደድ ያህል ልመናቸው እንደዛ ነበር። የዚህ ስጋ ደዌ ህመምተኞችም አሉ። በሌላ ምክንያት ሊሆን ይችላል። እና ጣሊያኑ ሰብስቦ አንድ ቤት ውስጥ እያስገባ ማቃጠል ጀመረ አሉ። ለእንትንም በሽታ መዛመትም ዋና ምንጭ ናቸው እያለ እኚህ ሊቄ ይህንን ጉዳይ ያነሳሉ። ለበሽታ መዛመትም ዋነኛ ምክንያት ሊሆኑ ይችላሉ። ምክንያቱም እንደሌላው ሰው የመከተብ የምናምን እድል አይኖራቸውም። ስለዚህ እንደውም መለየት አለባቸው። ህመም ያለባቸው ሰዎች ለብቻ፣ ህመም የሌለባቸው ለማኞች ደግሞ መጠለያ ውስጥ ለብቻቸው እንዲሆኑ ግድ ይላል። ከዚህ መጠለያ ውስጥ አምልጦ የሚወጣው በአራዳ ዘበኛ እየታደነ መመለስ አለበት ይላሉ። እና ይቺ ነገር ምናልባት 1962 ላይ ወጣቶቹ የዩኒቨርሲቲ ተማሪዎች ለተቃውሞ አፄ ኃይለ ሥላሴ ላይ የተነሱት ድህነት
ወንጀል አይደለም ያሉት ለዛ ይመስለኛል። እየተያዙ ከከተማ ውጭ ነው እንግዲህ የካ ሚካኤል አይደለም የካ ሚካኤል ያኔ ከከተማ ውጭ ነውና እዛ ተመሰብሰብ ጀምረው ነበር። የሚያመልጡት ናቸው ከተማ የሚገቡት እንጂ በወሎ አቅጣጫ በሰሜን ሸዋ አቅጣጫ የሚመጡ ችግረኞች እየታሰሩ እዛ ይታጎሩ ነበር። አለማየሁ ከዚህ ቀደም በአደባባይ የማናያቸው አንዳንድ ነገሮችን አሁን እናስተውላለን። ለምሳሌ ቀደም ብለን በመናውቀው ሀገራችን ገበና የመሸፈን ልምድ የአእምሮ ህመም ያለባቸው ሰዎች ሜዳ ላይ አይጣሉ፣ በማህበረሰቡ ይሸፈናሉ። አሁን ግን ሰባም ይሁን ይደረጋሉ፣ ይያዛሉ ቤት ውስጥ እንጂ አይጋለጡም። በተለይ ሴቶች አይጋለጡም። ማህበረሰቡ ወዴት ሄደ ብለህ ጥያቄ ታነሳለህ። ተነጣጥሏል። አሁን ኮንዶሚኒየም አንዳንድ ሄጃ የለ አያለው እየሄድኩ እዛ ስትሄጂ ሁሉም ሰው ዘግቶ ነው። በበሩ ማን እንዳለፈ ሁሉ አያይም። ያቺ አንድ ላይ የሚሆኑባት ስብሰባ የኮሚቴ ስብሰባ እንዴት እናርግ፣ ማን ህንጻውን ቆረቆረ፣ ማን ደግሞ እድር የጥበቃ ማን ነው የሚከፍለው፣ የልማት ደግሞ ማን ነው ሚል ላይ ብቻ ነው የሚነጋገረው። ልጆቼ ጋር አይደሉም ስትመለከቺ በጋራ እንደውም እነሱ ይሻላሉ ከኛ። ልጆች ሜዳ ላይ ይጫወታሉ፣ እርስ በርስ አብረው ይጫወታሉ። ጨዋታ ያግባባቸዋል፣ ጨዋታ ያፎካክራቸዋል እንጂ ትላልቁ ሰው በቃ ዘጋ። ድሮ መጸዳጃ ቤት የጋራ ነው፣ ልብስ ማስጫ የጋራ ነው፣ ኤሌክትሪክ የጋራ ነው፣ ውሃ የጋራ ነው፣ ግድ ነው። እኛ ጋር ነበር። አሁን እዚህ 4 ኪሎ እያለን መብራት መጥቷል ይባላል። ይገርምሻል ለማንም ሰው ሲሆን አይታመንም። 56 54 አንዳንዴ 60 ይገባል አምፖሉ በአንድ ቆጣሪ ላይ። አዋጡ ይባላል። ከነገርሽ በኋላ ሂሳብ ጎበዝ የሆነ ሰውዬ ያንን ብር ከ30 ሳንቲም ይደርሳል። እንዴት ተደርጎ ባለፈው እኮ 30 ሳንቲም ተርፏል፣ እሱን ጨምሩና ደምሩ እንጂ ብር ከ60 ሳንቲም ይባላል። ማንም አይረሳልሽም። እሱ ተጨምሮ እንደገና ደግሞ ከ25 ይባላል 10 ሳንቲም። እንደገና ትርፍ ደግሞ 85 ሳንቲም አለ ለሚቀጥለው ወር ይባል። ይህ ሁሉ መነጋገሪያ ነው። አንዳንዷ ደግሞ ደብቃ ሶኬት ታዘጋጅና ስቶቭ እዛ ላይ አንድ እንግዲህ ወዳጇ የሆነች ስትገባ ስቶቭ ተለጥፏል። አንድ ነው ክፍሉ፣ እንደ ጓዳም ቢሆን ይታያል። እንደ አንቺ ስቶቭ ያሞቅሽ እዛ እየሰካሽ ሲባል በቃ ተጋራኩ ምናምን ስድብ ይመጣል። ጸብ ሁሉ ያለ መብራት ሲመጣ ውሃም እንደዛው ነው። እና የሚያገናኝሽ ብዙ ነገር አለ። በርሽን ዘግተሽ ልትኖሪ አትችይም። የሚያገናኘው ብዙ ነበር። አሁን ይሄኛው የኮንዶሚኒየም አኗኗር የሚያገናኝሽ ነገር የለም። ተነጠለ ሁሉም ነገር። መብራቱም አንቺን ነው የሚመለከተው፣ ውሃውም አንቺን ነው የሚመለከተው። የሁሉም ነገር ምናልባት መጸዳጃ ቤት ሲያፈስ ወይም ውሃ መተላለፊያ ነገር እዛኛው ቤት ችግር ሲያመጣ ያኔ ነው አሰሪ ስትባይ ነው። እሱንም ገብተሽ አንዴ ካየሽ በኋላ ሰራተኛ ነው የምትለኪው። እና የሚያገናኙ ነገሮች በጣም እየጠበቡ ሶሾ ኢኮኖሚው ደግሞ ሳይፈቅድ እኮ ነው አንዳንድ አይደል። ማን እንደሚራብ ማን ታውቂያለሽ? አንዳንዴ ወንድሞች የቤት ኪራይ ብቻ ተከራይተው ዘግተው የሚያስቀምጡ ሰዎች አሉ። ያ ሰውዬ ምንድን ነው የቸገረው አይደል? ማንጋ ይገባል የትኛው ቤት? አንድ ሰው ካንኳኳ ተከትለሽ ታይዋለሽ። ሊሆን ተሳስቶም ሊሆን ይችላል፣ አንዳንዴ ሌባም ሊሆን ይችላል። ካንኳኳና ሰው መኖሩን አረጋግጦ ተሳስቼ ነው ካለ ተከትይዋለሽ። የት ነው የሚሄደው? እና ማንም የማንም ቤት በቃ አሁን የቀጨኔ አኗኗር ለኮንዶሚኒየሞቹ ለዘመናዊ አኗኗር አልሆን እያለ ነው። ይሄ ደግሞ እያስከፈለንም ጭምር ነው። የማይተዋወቅ ሶሳይቲ ተፈጠረ። አንዱ በአንዱ ጉዳይ ላይ የገባ የማይፈተፍት ነው የሚባለው። ደማ ከሌ ምናምን ቸግሯታል ምናምን የማይባልበት የማይባል እና 4 ኪሎ የፈረሰ ጊዜ በአንድ አመት ከምናምን ውስጥ ቁጭ ብዬ ቆጠርኩ። ወደ 200 ምናምን አዛውንቶች ሞተዋል በየቤታቸው ተቀምጠው። የኔ አያት ራሳቸው የሞቱት 4 ኪሎ ሊፈርስ ነው ተብሎ 1 ወር ሲቀረው እግዚአብሔር ውሰደኝ 4 ኪሎ ሳይፈርስ ውሰደኝ ይሉ ነበር። እንደ ጸሎት ብቻ አይደለም፣ እየደጋገሙ እና 10 ቀን ወይ ምናምን ሲቀረው ነው የሞቱት። ሰማቸው። ይህን ያህል ቅርብ ነው እግዚአብሔር ብለሽ እንድትጠይቀኝ። እና ልክ በሄዱ በወሩ የሞቱ ሰዎች አሉ፣ በ2 ወሩ የሞቱ ምናምን አሉ። ምክንያቱም የገመና አኗኗር ነበረ በፊት። ትላልቆቹ አዛውንቶች
ቤታቸው ቁጭ ብለው ጎረምሶቹ አሉ አይደል ከሂልተን ከሸራተን እየተደባደቡ ከሌላው አካባቢ ወጣት ጋር እየተደባደቡ የሚያመጡት ምግብ አለ ከዛም ይወጣ እሱን ከቤታቸው ሳይወጡ የሚመገቡ እሱ ነው እንደ አስቤዛ የሚቆጥሩ ሰዎች ነበሩ። ወጣቶቹ እዛው 4 ኪሎ ሚስማር በመልቀም በመናምን ሲቀሩ እዛ አሮጊቶቹ ማን ይመለከታል? አዛውንቶቹ እሱም ነው ምለው ነው ተመልካች ማጣት ነው። ያጣነውን ነገር ማየት ያስፈልጋል። ብርቱ ጎበዝ የሆነ ሰው አቅም ያለው ሰው ሰርቶ መብላት የሚችል ሰው ምንም ችግር የለም። ያ አኗኗር ሸፍኖ የያዛቸውን ሰዎች ነው እንግዲህ የምናጋልጠው። ማየት አለብን። እነዛ ደግሞ ኮሚቴ የሚባሉትም የግድ ይህን ነገር ማየት ማጥራት ማንበብ ማዳመጥ አለባቸው። ለልማት ለአጥሩ ለምናምን ብቻ ሳይሆን እከሌም ቸግሯታል እንደዛ የካሸሪ እንደሚያበድረው ሰው እዛችሁ ላይ ደግሞ መጠለያ ነገር ሰርቶ የሰፈሩ ሰው ከሷ እንዲገዛ በማድረግ በምናምን እንደ ጉልትም ነገር አስፈቅዶ የሚንቀሳቀሱበት ነገር ገቢ እንዲኖራቸው ማድረግ። እንደው የኮንዶሚኒየሙ ተከፈለ ማለት ሁሉም ነገር አበቃ ማለት አይደለም። ኑሮ ይጎላል። የግድ ያንን እንደገና መልሶ ማምጣት ያስፈልጋል። እነዚህ ኮሚቴዎችም ምሳሌ የሚሆነው የነዚህ የቀጨኔ አኗኗር የቀጨኔ አካባቢ ሰዎች አኗኗር ትልቅ እንትን ይሆናል። እኔ በደንብ አላረጋገጥኩም እንጂ ለምሳሌ ነጋዴ ነኝ ብለሽ ዝም ብለሽ እንዳገኘሽ ፈር የለቀቀ ነገር ውስጥ አትገቢም። አሁን አዲስ አበባ ውስጥ ያስቸገረው እሱ ነው። የ20 ብሩን 35 ብር ይልሻል። አልገዛም ካልሽ ሂጂ ነው አይደል? እዛ ግን እንደሱ አይነት ቀልድ የለም። የጨመረበትን ማወቅ ለምሳሌ የጤፍ እንጀራ ብላ ውስጡ በቆሎ ሩዝ ምናምን መጨመር አትችልም። ምክንያቱም አስፈጭውም የቀጨኔ ሰው ያውቃል ምናምን ያለ ምናምን በቃ ለምን እንደጨመረች 5 ብር 10 ብር ብትጨምር ለምን እንደጨመረች ለኮሚዮኑ መናገር አለባት። ስትጨምር አይ ልክ ናት አለዛ ግን ይማማላሉ እዛ ቤት ላለመግባት። ትክክል ነው። የሸማቾች ህብረት ማለት እኮ ይሄ ነው አይደል? እንደው ዝም ብሎ ነጋዴ የሚፈነጭበት መሆን የለበትም። ጋሻ አይቶታል የሚለው ራሱ አይቶታል። መከባበሩ እንዳለ መሆኑ ያቺ ንግድ ዝም ብሎ ንግድ ስለሆነ ብቻ አይደለም። ሶሳይቲን የሚያፈርስ ከሆነ እነሱም የአድማ ስራም ሊሰሩ ይችላሉ። እዛ ቤት እንዳትገቡ ተባብሎ ልክ ነው። ያም ነጋዴ ከዚህ እንትን ብሎ ዋጋ አነጻጽሮ ለዚህ ልሽጥ ምናምን የሚልበት የሱ ቢሆንም አይችልም። ስርዓት ማስያዥ ከዛ ከሶሳይቲው ኖርም እንዳይወጡ ስርዓት እንዳያፈርሱ ተይዘው ነው ስራቸውን የሚያከናውኑት። እና እነዚህ ነገሮች ሁሌም ትምህርት አይቆምም አይደል? እውነት ነው አለማየሁ። ገና ወደፊትም የምማረው ብዙ ነገር አለ። ራስሽ መለስ ብለሽ የወቀስሽበት የማህበራዊ ጥናት የሚመስል ነገር ከአንዳንድ ፈረንጆች እየወሰድ ሶሳይቲውን ራሱን የተሳለቅንበት ነገር መልሶ እዚህ ጋር ዞሮ ይመጣብሻል። በግብር ስታዩ ሌላ ነው ለካ መለኪያው ሌላ ነው። አየሽ ያቺ ግብር ያንቺ ሀብት የሰበሰብሽው ያንቺ ብቻ አይደለም። ከኋላ ቀር ነው ብለህ የተወካው ነገር በሙሉ እንደገና ወደዛ መመለስ ግድ ነው እንጠይቅ ያደርጋል። እና እንድማርም ነው እቺ ዘመን በጥሩ መንገድ መጣች ማለት ባይቻልም እንድንማርና ከዛ የሆነች ነገር እንድንይዝ ግድ የሚለን ነገር ነው። አሁን ይጨንቃቸዋል ትልልቅ ሰዎች። ሰው ወደ አደባባይ ወጣ፣ ብዙ ሰው ወደ ውጭ ወጣ፣ ወደ ልመና ወጣ ብለው ይጨንቃቸዋል። ይወጣል። እኔ ራሴን ጠየቅኩ። 1 ወር አይሞላም አይ ቲንክ 2 ቀን ምናምን ሳልወጣ ከቤት ራሴን ጠየቅኩ። ርህራሄን ምን ቀማኝ? ለምንድነው አሮጊቶች ሜዳ ላይ ተሰጥተው ሳይ ማልደነግጠው? ለምንድነው ዝም ብዬ እንዳላየ ፊቴን አዙሬ የሚሄደው? ህፃናቶች ልብሴን ሲይዙ አስለቅቄ የሚሄደው እንዴት ነው እያልኩ ጠየቅኩ። አየሽ ከውስጥሽ እያጠቡ ያወጡታል። ያንን ነባር ባህሪሽን ማዘንሽን ተለምዷዊ የሆነ ይሄዳል። እናቶች እጃቸውን ሲዘረጉ ምናምን ስታይ ያ መለመን የማይገባው ሰውዬ እየለመነ አንቺን ልብ እያደነደነ ይሄዳል። አንድ ጊዜ ባንክ ውስጥ ገብቼ ተራቁተዋል። የእናቶች ጡታቸው ሁሉ ውጭ ነው። ግማሹ ብን ያለች ካኒቴራ የምትመስል ነው ያደረጉት። ከታችን ብን ያለች ነው። ብሩ ተከምሯል። ለምነው ያመጡት እየቆጠሩ ይጠራጠራሉ። ጠዋት የገቡ እኔ 9 ሰዓት ስገባ ብሩ እንደ ጉልት ድንች ምናምን ተደርድሏል። በአይነት ሊያስገቡት በቃ ይቆጥሩታል፣ ይጠራጠሩታል።
ይሰጡታል። እና አንተ ቁጥር ይላል ደግሞ ክሮስ ቼክ ያደርጋል ደግሞ አንተ ቁጥር ይላል። ያሳዝናል። እኛ እናት አሁን እንግዲህ 99% እናቶችን የሚያጠለሽ ስራ እየሰሩ ነው። አንዷ ደግሞ አታለሉኝ ልብህን የሚያደነድን ነገር ይመጣል። ከቤት ወጣው ስወጣ አንድ እናት አገኘ። ቀስ ብለው ጠሩኝና ልጅ ያሉኝ ማለት ወደ ኮልፌ የሚሄደው አውቶቡስ አሉ ያሉት መናኸሪያ ጋር ነው። ወደ ኮልፌ እኮ በዚህ ሄደው ገና መርካቶ ተሳፍረው ከመርካቶ ደግሞ እንደገና ተሳፍረው ወይ ሜክሲኮ ሄደው ከሜክሲኮ አቤት ስብ ደግሞ 50 ሳንቲም ነው ያዙት። በዚህ ተሳፍሬ ሊሄድ አቤት የዘመናቸው ላይ የሉም። በቃኝ ሴትዮ ዘመናቸውን ጥለው በቃ እንደው በሰው ዘመን ውስጥ የሚንከራተቱ ናቸው። አዘንኩ በጣም። ፍራንክ ሰጧቸው። በዚህ ጋር ትንሽ ይውልጭ ጠባብ መንገድ አለች። ያው በሷ ጋር ይወረዱና ሜክሲኮ በሉ። ከሜክሲኮ ደግሞ እንደገና አለ ጦር ኃይሎች። ከጦር ኃይሎች በዛ ኮልፌም ያደርሳል። እና ለሶስቱም መሳፈሪያ ይሄ ይበቃል። በዚች ደግሞ ቡና ያፈራሉ ቤት ሲደርሱ። ከቻሉ መንገድ ላይ ድንች በዚች ግዙ ምናምን ብዬ ሰጥቼ ወረድኩ ወደታች። ስመለስ እኔ የሰጧቸውን ከቶ 50ዋን ይዘው ጠበቁኝ። እንደገና ልጄ ወደ ኮልፌ የሚሄደው መንገድ አሉኝ ድጋሚ። እናት ሲያታልል ልጁን እንግዲህ ከእናት በላይ እውነት የለም እኮ አይደል? እውነት ነው። ከእናት በላይ እውነት አለ የለም እኮ። እንዲህ ልጇን ታታልላለች። በቃ ይሄ ነው አየሽ፣ ልቤን እያደነደነው ለራሴ ይቅርታ ማድረግ ደረጃ የደረስኩት እንዲህ ማለት። ግን ደግሞ ማየት የለብንም እኛ ታለሉ አይደል የሚጋርዱት የማያታልሉትን እናት መለመን አቅቷቸው እጃቸውን በነጠላ ውስጥ ሹክክ አድርገው ሰው ሳያይ እንዲህ እያሉ የሚለምኑ እናቶች አሉ። አንድ እናት አሉ አሁንም ቀጨኔ ዚች ሾላጋ 200 300 ከሰጧቸው እንትናቸውን ያቺ ማዳበሪያዋን ጠቅለል አድርገው ወደ ቤታቸው ይሄዳሉ። በቃ 3 4 5 አይቻቸዋለሁ። ለምን ነፈኳቸው? ለምን ከፍ አላረግም? እስኪ 2 ቀን 3 ቀን አይመጡም። እኚህ አብረው ይጎዳሉ። አየሽ ከነዛኝ መለመንም አይችሉም። እንዲህ ብለው ደግሞ ያውቁኛል። አንዳንዴ ተደጋጋሚ እንዳያዩኝ ብዬ ቦዲያ በመኪና ጀርባ አልፍና ሄጄ ልጆች ሄዱና ለኛ ሴትዮ ስጡ ላለዋል። አንድ ቀን እኮ እንዲህ ስታልፍ ለጥቅሟ ነው የጠራችኝ ትላለህ ብዬ ዝም አልኩ አሉኝ። ግን ደግሞ ልጅ ላክ እዛ ጋር ሆነ። በቃ ይሽ አሁን ዘመናችን እዚህ ደረጃ ደርሷል። አንድ ታሪክ ልንገር። አዛውንቶች ያሳዝናል። አዛውንቶች በይበልጥ የማያውቁት ነው እኮ ዘመኑ አይደል? የሄሮዶትስ ነው። ሄሮዶትስ ካምቤሲስ የሚባል የቄሮስ ልጅ ይባላል። ጀግና ነው፣ ተዋጊ ነው። ግብፅን አሸንፎ በጣም ኮሩ የተባለውን ንጉሥ ያዘው። ኩራቱን ግን አልቀነሰም። ሰውዬው ታስሮም እንደኛ አሁን እንበለውና ከረባቱም አይንቀሳቀስም። ቢገፉትም ያችን እያስተካከለ አንገቱም አይሰበር ቀና ብሎ ከእስር ቤት ውስጥ የሚንጎባለል ሆነበት። እና ምን እናርገው የሚል ለመስበር ነው እንግዲህ። ይህንን ንጉሥ እግሬ ስር እንዲወድቅ ማድረግ እፈልጋለሁ አለ። ጦሩ ተባለ። ዝግጅት ተዘጋጀ። ልጆቹ ተማርከዋል። የመኳንንቱና የመሳፍንቱም ልጆች ተማርከዋል። ስለዚህ እንደ ስቴዲዮም ያለ ቦታ ላይ በዚህ መግቢያና በዛ መውጫ ያለው ላይ ምን ያደርጋሉ? ልጁ ላይ ቀንበር አስገብተው እንደዚህ አንድ ግሪክ ለገደለው 100 ግሪክ ይገደላል የሚል እንትን ተብሎ ከንጉሱ ልጅ ጀምሮ ይሄ የእንጨት ተቦርቡሮ አንገት ውስጥ የሚገባው አለ አይደል? ግጥም የሚል የሚዘጋ ይቆለፋል። በሱ አስገብተው እንደ በሬ እግር ብረት የሚባለው የአንገት ብረት ማለት ነው። በእንጨት ይሰራል፣ ቀዳዳ ይሰራል። አንዱ ጣውላ ላይ መሃሉን ስሰነጥቂው ሁለቱም የሚገጥም ይሆናል አይደል? እዛ መሃል ላይ በሌላ ነገር ታስረዋለች። የተገነጠለው ላይ አንገቱ ገባ አይወጣም ማለት ነው። እዛ ውስጥ አድርገው የመኳንንቱ ልጆች እንዲከተሉት አድርገው ወደ ሞት ይነዳል። እና መኳንንቱ መሳፍንቱ ወየው እያሉ ይጮኻሉ፣ ያለቅሳሉ። እሱ ዝም አለ። እንዴት ዝም አለ? ይጠይቃል ቄሮስ። እንዴት የቄሮስ ልጅ ይጠይቃል? እንዴት ሆነ ሲል ምንም አላለም። ፊቱን መለስ አረገ። ልጁን አይቶ ወደ ሞት ይሄድ። ቀጥሉ ሴቷን ተባለ። ሴቷ ደግሞ ገንቦ ይዛ ወደ ባርነት ማለት ነው። ሴት ልጅ ወደ ገንቦ አርጋ የመኳንንቱ ልጆች ገንቦ የመሳፍንቱ ልጆች ገንቦ አዝለው እንደገና ባርነት እንዴት እንደሚነዱ አሳየ። አሁንም ንጉሱ ፊቱን አዞረ። እንዴት ነው አለ። አሁንም ፊቱን አዞሯል። ምንም ሐዘን እንኳን ፊቱ ላይ አልታየም። ይህን ሰውዬ እንዴት ነው መስበር የሚቻለው? ከዛ
አንዴ ቀና ብሎ ሲመለከት የሱ አማካሪ የነበረ ሽማግሌ በስተርጅናው ሀብቱን በሙሉ በጠላት ጦር ተወርሶ እዛ ስቴዲየም ውስጥ ለልመና መጣ። እሱን ሲያልቻለም ያ ንጉሥ አለቀሰ ይላል። ንጉሡ አሁን ደግሞ የበለጠ ግራ ተጋባ። እንዴት ልጅህ ለሞት ሴት ልጅ ደግሞ ለባርነት ስትጋዝ ያላለቀስክ አንድ ማታውቀው ዝምድና የሌላችሁ ተራ ሽማግሌ አይተህ እንዴት ታለቅሳለህ ብሎ ጠይቀው። አየህ በዘመኑ መኳንንት ነበር፣ ብዙ ሀብት፣ ብዙ ሰዎችን በስሩ ይተዳደሩ ነበር። በዕድሜው መጨረሻ ላይ ሁሉንም አጥቶ ለማኝ መሆን ሲታይ ይህን ከማየት የበለጠ ትልቅ ሐዘን የለም አለ። እዚህ ከተማ ውስጥ እንደሱ አይነት እናቶችና አባቶች ብዙ አሉ፣ ልናለቅስላቸው የሚገቡ ማለት ነው። ከልጆቻችን ወደ ሞት መነዳት፣ ከልጆቻችን ወደ ባርነት ከመነዳት በላይ በስተርጅና ልመና እጅን ከመዘርጋት በላይ ሐዘን የለም እና ያን ንጉሥ ታሪኩን ሳይ የእነዚህ እናቶችና አባቶች ታሪክ ይመጣብሻል። አንዳንዴ ለእነዚህ ሜዳ ላይ ለሚለምኑ ሰዎች ሕግ መውጣት አለበት ብዬ የምጮህበት ጊዜ አለ ለራሴ። ምክንያቱም እንዴት ነው አንድ እናት በልጇ የምትተዳደረው? 3 ዓመት 2 ዓመት የሆነው ልጅ ማስቲካ እየሸጠ ምናምን እንዴት የ3 ዓመት ልጅ እናቱን ያስተዳድራል? እንደውም ነበረች 4 ኪሎ ቅቤ ተቀብታ ከማዶ ማዶ ሆና 3-4 ልጅ ታሰማራለች። ሲጋራ የሚሸጡ ሶፍት የሚሸጡ ምናምን። እሷ ሁሌ ቅቤ ተቀብታ እርጉዝ ሆና ነው የምትታየው። ይቻውን ወንጀለኛ ናት እኮ አይደል? አሁንም ደግሞ አሉ እንደዚህ ሕፃናቶቹን እነሱ ቁጭ ብለው ሕፃናቶቹን ይነዱብሻል፣ ልብስሽን ይዘው የሚለምኑ ሕፃናት። እነዛ ልመና በልጅነታቸው የሰረጸባቸው ሕፃናት እንዴት ነው ወደ ተስተካከለ ላይፍ የሚሄዱት? አይማሩም። ምክንያቱም ቤተሰብ ያስተዳድራሉ እየለመኑ አይደል? ይሄ ወንጀል አይደለም ወይ አይደል? ሕፃናትን ጉልበት ብዝበዛ ይባል የለ እንዴ ሲሰሩ? ልመና ደግሞ እኮ መንፈስ ብዝበዛ ነው እኮ አይደል? ከዛ በኋላ እነዛ ሕፃናቶች እንዴት ነው ሰው የሚሆኑት? እንግዲህ ከጉራጌ ማህበረሰብ አንድ ነገር መማር ያስፈልጋል። በፊት ገና በልጅነታቸው ጩሎ በሚል ይመጡ ነበር አይደል ወደ አዲስ አበባ። ገና በህፃንነታቸው እንግዲህ በሊስትሮነት በቤት ውስጥ ስራ እንዲሰማሩና እንግዲህ መተዳደሪያ እንዲሆናቸው ተብሎ ነው። በኋላ ግን እንደውም አነሳሿ ወይዘሮ ዘምዘም ገርቢ የሚባሉ የዚህ አስፋውሰን ቡና ቤት ባለቤት የነበሩ መርካቶ እሳቸው ናቸው ብለውኛል ሰዎችና በልጅነታቸው ከሚመጡ ይልቅስ እዛው ትምህርት ቤት እንክፈትና ተምረው በተወሰነ ደረጃ መተው እዚህ ሌላው ቢቀር ሱቅ ውስጥ ወደ መስራት ከፍ ወዳለ የሚችሉበት ወደዛ አድገው እንዲመጡ የሚል በልጅነታቸው። ስለዚህ ነው ጩሎ የቀረው። ጩሎ ካለው ጩሎ የሚባልም ልጆች ነበሩ ትናንሽ ልጆች ተላላኪዎች ነበሩ እና የሊስትሮነትም ስራ ሽፍት ሲያደርግ ታየዋለህ። እዚሁ አዲስ አበባ ከተማ ውስጥ አላጠናነውም፣ ግን እንደዚህ አይነት ነገር እናያለን። እና እንዲህ አይነት በጎ አሳቢ ሰዎች አርቀው የሚያስቡ ሰዎች ኖሩ ጥሩ ነው አይደል? ግን አሁን አንዳንድ እኔ ሰማለሁና አንዳንድ ትናንሽ የወረዳና የምናምን የዞን ምናምን አካባቢ ትምህርት ቤት ሁሉ የተዘጋበታል። ልጆቹ በሙሉ ወደ አዲስ አበባ መጥተው ይሄ የላስቲኩን እንትኑ ይለቅማሉ፣ ምን ይላሉ፣ ሊስትሮ ይሰራሉ ምናምን። ህፃናቶቹ በሙሉ ትምህርት ቤት ተዘጋ። እነዛ ትምህርት ቤት የተከፈቱበት መንገድ ሁሉ ሶሳይቲው ዋይዝ ስለነበር ማለት ነው። በጃንሆይ ጊዜ ምንድነው እድላችን? መሬቱ ጠባብ ነው አይደል? ልጆቻችን እዚህ አርሰው ወይም ደግሞ የእርሻ መሬት ወርሰው ሊኖሩ አይችሉም። ምንድነው ያለን እድል በሚል ተወያይተው ምንድነው ያሉት? በትምህርት የተሻለ ደረጃ ላይ መድረስ፣ ትምህርት ላይ ልዩ ትኩረት ማድረግ ብለው ብዙ ትምህርት ቤት ከፍተው አሁንም ስልጣን ላይ ምናምን የሚደርሱት የነዛ ሶሳይቲ አባሎች ናቸው። አሁን ያ ትምህርት ቤት ጠፋ። በሙሉ ልጆቹ ወደ ከተማ እንዲፈልሱ ተደረገ። ደግሞ ከተማ መጥተው ሰዓቱ በጣም ከባድ ሰዓት ነው አለማዩ አይደለ? በፊት እኮ ሰዎች ቤት ይገባሉ። እነዚህ ትናንሽ ልጆች ብዙዎቹ ሰው ቤት ነው የሚቀመጡት። ሰውም መቼም በሌላ ነገር ቢበድል ብዙ ጉዳት አይደርስባቸውም። አሁን ግን ይሄ ማስቲሽ መሳብ እንደዚህ አይነት ነገር ውስጥ ይገባሉና እሱ ደግሞ የዘላለም ከ14 ዓመት ዕድሜ አይበልጡም አሉ እኮ። በትንሽነት የምትጀምሪው ያ የሚጎዳ አይመስለንም። ነዳጁ አይደል ማስቲሽ የሚስቡት እድሜያቸው ከ16 ዓመት በላይ ሊበልጥ አይችልም አሉ። ይገላቸዋል። ይሄ ሁሉ ክፉ ጊዜ ነው። አሁን ክፉ ጊዜ ነው። ከለላም የላቸውም። ድሮ ሰው ቤት ነው፣ እውነት ነው እንዳልሽው ነው። ከለላ አላቸው።
ቢያንስ ያቶ ከሌንትን ነው እየተባለ እየተጠበቀ ደብተሩንም ይዞ ማታ እየተማረ ልክ ነው ለጥሩ ደረጃ በሚደርሱበት ምድል ነበር። አሁን ግን አስቸጋሪ ሆኗል። ውጥንቅጡ ወጥቷል። የአዲስ አበባ ጉዳይ ሊቄን ረሳናቸው። ግን ይህችኑ ጉዳይ ለመወያየት ነው ከነሱ ጋር እንትን ያልነው እና ይኸውልሽ ልመናን ደግሞ ማንቆለጳጰስ የራስ ወርቅ ያነሱታልና ልመና ፈንድሬዚንግ ተብሏል። ምጽዋቱ ደግሞ ዶኔሽን እየተባለ ይቆላመጣል። ከዛ ደግሞ መጽዋቹ ስፖንሰር ተብሏል። ለማኙና መጽዋቹ አንድ ላይ ደግሞ ፓርትነር ነው እንግዲህ አይደል ተብሏል። ይሄ ነገር እኛም ጋር አለ ብለው ወደ እኛ ያመጡታል። ይሄ ምንድን ነው? መጽዋቹ ለማኙን የኔ ቢጤ ይለዋል እና የኔ ቢጤ ካለው እንግዲህ እኔም ወደዛው ነኝ ወይም ደግሞ እሱ አድጎ ወደ እኔ ይመጣል የሚል ኢምፕሊኬሽን አለው። ይሄኛው እንኳን የሚያነሳሳ ነው፣ ጥሩ ነው፣ እንደዛኛው አያስተኛም ይላሉ። እንደ ስፖንሰሩ መልከ ጥፉ በስም ይደግፉ ነው የሚሉት ይህንን ጉዳዩን እና የስፖንሰሩ የምኑ ስትመለከች እውነትም ለካ በዛ ስፖንሰር ጉዳይ ላይ በዛ ዶኔሽን የሚባለው ነገር ላይ ለካ እሱን የሚሳተፉ በሙሉ ከአንዱ የልመና ዘርፍ አንዱ ነው ማለት ነው አይደል? ያ በዶኔሽን የሚመጣው ያው ለለማኞች ይሰጥ ተብሎ ነው። እሱን የምንቀበል ከሆነ ለማኞች ነን ማለት ነው፣ አይደለንም ማለት አይቻልም። እና ስሟን ነው የቀየርናት ይላሉ። የቀየርናት የኛ እምነት ቅድምም አንስተናታል ነበር። ቅዱስ አግናጢዮስ የሚባል ሰው ያለው ምን ያለ ገንዘብ ቢኖር እንግዲህ የሚያበረታታው ምጽዋት መስጠትን ነው። አባቶች በእምነቱ ተነስተው የሚያበረታቱት ገንዘብ ቢኖርህ በአራጣ አተበድር፣ ነገር ግን ለማይመልስልህ ስጠው ነው። ለማይመልስልህ ፍጹም የሆነ ችሮታ እንዲሆን ማለት ነው። ያ የማይመልሰው ሰው ትክክለኛ ችግረኛ። ማሪሳቅ ደግሞ አለ ዮሐንስ አፈወርቅ፣ የእሱ መጽሐፎች አሪፍ መጽሐፎች አሉት። ማሪሳቅ ላይ ምን ይላል? እውነተኛ ምጽዋት የበደለውን ታግሶ በመስጠት ይታወቃል ይላል። እውነተኛ ምጽዋት ይሄኛውን ቅድም እኮ እንግዲህ ነገሩን አጭበረበሩኝ ብዬ አሮጊቷል አይደል ቂም ያስገባቸው መሰላቸውን በሙሉ ትልቆቹ ላይ ያለኝን ጉዳይ በሙሉ ተውኩ ማለት ነው። አራገፍኩ። ኃላፊነት አጭበርባሪ ነው ብዬ መዝጊያ አበጀው። እንደሱ አይደለም መሆን ያለበት። ታግሶ በመስጠት ይታወቃልና ታግሰን እኛ ምርምረን አንደርስም። ሰውየው ባንክ ይክተተው ወይም ትራስ ደግሞ አንዳንድ የሰው ሞቶ ትራሱን ስትበዘብዥ ፍራሹ ሁሉ ብር የሚሆንበት ጊዜ አለ። እሱ ሁሉ እኮ እሱም እኮ የተበደለ ነው። ሳይበላበት ሳይጠጣበት እንዲሁ ዝም ብሎ ባክኖ ይቀራል። ወይ ባንክ ውስጥ ይቀራል፣ ወይ ሊያመቻቹት ሊያዘጋጁት ሊገንዙት የገቡ ሰዎች ፍራሽ ውስጥ ተቀምጦ ያገኙታል። ፖሊስ መጥቶ የሚያጥረው ቤት ብዙ ነው፣ 4 ኪሎ። ሰውየው ለማኝ ነው፣ ግን ሲመጣ ማአት ብር እዛ ውስጥ ግማሹ የሚያስጣጣም አለ አሉ አንዳንድ። ፀሐይ ዝናብ ከመጣ ዝናብ ያበቀለውን ፀሐይ ያበሰለውን የእግዚአብሔር ገንዘብ ነው ይላል ማሪሳቅ። እግዚአብሔር ገንዘብ ነው ብለህ መጽዋዕትን በትህትና መጽወት ይላል። እነዚህ ነገሮች እምነት ለነዚህኛው የታጋሽ እንድንሆን እርዳታ የሚያስፈልገው ሰው እንዲሰጥ የታችኞቹ ማየት ቅድም እንዳልነው በይበልጥ ለምድራዊ ኑሮ የእምነቶች ትልቁ ኃላፊነት ነው ብዬ አስባለሁ። ግን የውጭ ደግሞ አለ፣ አንዳንድ እምነት ደግሞ አለልሽ ልመናን ፍጹም ወንጀል አይደለም ኃጢአት አድርጎ የሚመለከት። ለምሳሌ የህንዱን እንመልከት። ማሃቪራ የሚባል የሃይማኖት አባት አለ። ራቁቱን ነው የሚሄደው። እንግዲህ በነ ቡድሃ ዘመን ነው እኮ የተፈጠረው ተመልከች። እና ግን ምን ይላል? ልብስ መልበስ ከመዋሸት አንድ ነው። እኔም አንቺም የምናውቀውን ገላ ሸፍኖ አደባባይ መውጣት። ስለዚህ ራቁቴን ነው የሚሄደው ብሎ ራቁቱን የሚሄድ ሰው ነው ማሃቪራ። ከዛ በኋላ ደግሞ የሰው ልጅ ወሻካች አይደለም፣ እድል ጽዋውን የካደና የሚጠፋ ከተፈጥሮ ህግ ውጭ የሚሆን ነው። ለምን ሲባል ለምሳሌ አንድ ሰው ሲሞት ይቀብሩታል ወይ ያቃጥሉታል። ይሄ ብድርን አለመክፈል ነው። ሲበላ ይኖረ እኮ ነው አይደል? አትክልቱንም እንስሳቱንም ምኑንም ሲበላ ይኖረ ነው። መበያው ቀን ሲደርስ ግን ይደብቃል፣ እዛ መሬት ውስጥ ይደብቃል፣ በእሳት ያቃጥላል። ስለዚህ ትልቅ ማማ አዘጋጅቶ እዛ ማማ ላይ የሚቆርጡ ሰዎች ቢላዋ ይዘው ማማው ላይ ይወጡና ያ የሞተውን አስከሬን እየቆረጡ ለጥንባንሳ ለአሞራ ይወረውራሉ። እና የእሱ ቤተ መቅደስ ያለበት አካባቢ ላይ ብዙ አሞሮች ይታያሉ፣ ብዙ ጥንባንሳዎች አሉ። እና ለእሱ እየሰጠ
እንደውም ነፃ በቃ ብድሩን ከፈለ ማለት ነው ምእመን። እና የሱ አንዱ ከልመና ጋር የተያያዘ አቋሙ ምንድነው? ለተራበ ሰው፣ ለተጠማ፣ ለታረዘ ሰው እንዲች ብለህ እንዳታግዝ የሚል ነው። ምክንያቱም ያ ሰውዬ ከዛ በኋላ የሚሰራው ስራ ወይም የሚሰራው ኃጢአት ባንተ ነው የሚቆጠረው። ለምሳሌ እኔ 40 ዓመቴ ላይ ርቦኝ ልሞት የነበረው አንዱ አብሎቶኝ አጠጥቶኝ ብድንና 50 ዓመቴ ላይ ሰው ብገል የገደለው ማን ነው? ያ እኔን ያዳነኝ ነው። ተፈጥሮ የራሷ ምክንያት ስላላት ነው በጊዜ እንዲሞት የፈረደችበት። እና ያንን አድናችሁ ልመና እንዳትሰጡ ነው የሚለው። ይገርማል። ልመና የተራበ መንገድ ላይ የሚቀመጥ አታገኝም። ጃይኒዝም በሚለው እምነት ውስጥ እዛ አታገኝም። እና ስብሐት አንድ ጊዜ ሲጽፍ ስለዚህ ስለ መሃቪራ ያ መሃቪራ እየቆረጠ ሰጠው ላሞራ የሚል ግጥም ጨምረበት አይሽ። አዎ። እና ደግሞ ወደኛ አንዳንድ እምነቶች የባሃኢ እምነት አለ። እሱ እምነት ላይ ደግሞ ልመናን እንደ ኃጢአት ይቆጥሩታል። ከሰው ለምነሽ መኖር፣ እጅን መዘርጋት። እንደውም ይሄ እምነት የተባበሩት መንግስታት እምነት ነው ይባላል። ለምን? ሁሉንም እምነት አቅፎ የያዘ ነው። ኦርቶዶክሱም፣ ፕሮቴስታንቱም፣ ሙስሊሙም፣ ሁሉም ሂንዱም፣ ምንም ጃይኒዝሙም አለዛው ሁሉንም አቅፎ ይቀበላል። የሁሉንም ቅዱስ መጽሐፍ እዛ ላይ የሚጠቅሰው ከሁሉም መጽሐፎች ነው። እና ደግሞ ስብከት የለውም። ስብከት አይደለም ሰውን ወደ እነዛ እንዲገቡ መገፋፋት የሚባል የለም። ባለበት ሆኖ ግን ይሄኛውን ንጽህና ጠብቆ እንዲቀጥል ማድረግ። ሁሉም እምነት የእሱ እምነት ነው ማለት ነው። እና እዚህ እምነት ላይ ልመና አንዱ የሚነወር እና ደግሞ እንደ ኃጢአትም የሚቆጠር ተግባር ነው ይላል። አርትን ለምሳሌ ስዕልን፣ ሙዚቃን፣ ስነ ጽሁፍን። አሁን እኔ ጸዳቂ ነበርኩ 17 መጽሐፍ ጽፌ የለም በባህይ እምነት ይሄ የሚያጸድቅ ስራ ነው። እንደ ጸሎትና እንደ ጾም ይቆጠራል ይልሻላይሽ። እና አንዳንዴ እፈለፍላለሁ ሰዎች ሳገኝ እፈለፍላለሁና የባህይ እምነት እንትን የሆነው ሰውዬ ተገናኘን፣ ጓደኛዬ ነው፣ ጾም ላይ ነኝ አለ። የምን ጾም? ቀኑን ሙሉ ፀሐይ ሲወጣ ጀምሮ ፀሐይ እስኪጠልቅ ድረስ አይበላም። አንድ ወር ለራሱ ይተምናል። ልክ እንደኛ ስግደት አሁን 60 ስገድ ይባል የለ ልክ እንደሱ ለራሱ አንድ ወር እጾማለሁ ይላል። አንድ ወር አይበላም። ፀሐይ በታየበት ሰዓት ላይ አይበላም። ሌሊት ይበላል። ልክ እንደ ሙስሊም ማለት ነው። እና ጠየቅኩት። እኔ ጾም ጸሎት ምንድን ነው አልኩን። ያኔ መፈታተን ዋናው ስራ ነበር። ወደ ቀጨኔ ጠጋሳት የሰጠኝ መልስ ደጋግሜ ይችን ጉዳይ ፈጽሞ እንዳላነሳ የሚያደርግ ነው። አሪፍ መልስ ሰጠኝ። ምን መሰለሽ? አንድ ሰው ተረገዘ አይደለም? እዛ ማህፀን ውስጥ ሆኖ አይን ያበቅላል። ማህፀን ውስጥ እንዲያይ ነው እንዴ? አይደለም። አፍንጫ ያወጣል። አፍንጫ እንዲያሸትና አየር እንዲስብ ነው እንዴ ማህፀን ውስጥ? ምግብም እኮ በእምብርቱ በኩል ይደርሰዋል አይደል? እግር ያበቅላል። እዛ እንዲሄድ አይደለም። እጅም እንዲጨብጥ አይደለም። ለሚቀጥለው ህይወት መዘጋጀት ነው። ጾምና ጸሎት በዚህ ይህንን ዓለም ልክ እንደ ጽንስ ቦታ ብትመለከችው በጾምና በጸሎት ውስጥ የሚበራ አይን፣ የሚዘረጋጋ እጅ ምናምን አለ። እዚህ አይጎዳሽም። የሚቀጥለው ዓለም ላይ ግን ልክ አይንሽ የማያይ፣ እጅሽ የማይጨብጥ፣ እግርሽ የማይሰራ፣ ምክንያቱም ተዘጋጅተሽ እዚህ አልተፈጠርሽም እና እዛ ስትደርሺ የሚጎል ነገር ይኖራል አለኝ። መንፈሳዊ እይታ ነው። አሪፍ ነው። እውነት ነው። ጸሎት ለካ ያስፈልጋል ማበልጸግ መንፈስን አይደል? ለሁሉም እምነት ቢሆን ይችኛዋ ለጾምና ለጸሎት መልስ ትሆናለች የሚል እንትን ያለን። አለማየሁ ዛሬ ልመና ላይ ነው የተነጋገርነው፣ ግን ሰፊ ነው። በሱ ሰበብም ደግሞ ይሁዳችንን ማውራት ነው። ልመናንም እየደገፍንም አይደለም እና የእንጨት መደንደንንም እየደገፍን አይደለም። ይኸውልሽ አሁን ከእኛ ትልቁ አዛውንት ሴትዮ አታለሉኝ አይደል? ቶልስቶይ ምን ይላል መሰለሽ? መጀመሪያ አታለሉ እኛ ሴትዮ አይደል? እሳቸው እንግዲህ የኔ ቢጤ ናቸው። አበቃ
ሁለተኛ ግን አግኝቻቸው ቢያታልሉኝ ኖሮ እሳቸው አርቲስት ናቸው ይላል። ሁለተኛ ሊያታልሉኝ አልቻሉም። እንደውም ንዴቴን አመጡብኝ። ስለዚህ አርቲስቶቹን ከቸገራቸው ሰዎች እንለይ ነው። አዎ በደንብ መለየት አለብን። ደግሞ በዚህኛው ዳፋ ይሄኛው መቀጣት የለበትም። አብደላ ዝራ አንድ ቦታ ላይ ምን ይላል መሰለሽ? የግጥም ጉዳይ አሳስቦት ነው። በሳምንት 2-3 መጽሐፍ ይወጣል ግጥም እና አሳስቦታል። ያሳስበው ነገር ምንድን ነው? እነዚህ ሰዎች ገበያ ላይ መውጣታቸው አይደለም ችግሩ፣ ሊነበቡ የሚገባቸው 1-2 የግጥም መጽሐፎችን ይሸፍናሉ። በቃ የግጥም ያለ ሰው ላያያቸው እንዳይታዩ ያደርጋሉ። ዋናው ችግር እሱ ነው ይላል። እዚህም ልመና ላይ ያሉ ሰዎች ማታለላቸው አይደለም ጉዳቱ፣ ሌሎች እርዳታ የሚያስፈልጋቸውን ሰዎች ይሸፍናሉ፣ ይጋርዳሉ። በእኔ ህይወት ውስጥ አየሁ። አሁን አይኔም መጨፈን ነው የሚያስፈልገው። ቢያንስ ከፍና ዝቅ አረጋለሁ። በጣም እንደው ትልካሉ አርቲስት የመሰለህን ዝቅ ታረጋለህ። አርቲስቱ ከሆነ በትንሹ እጃቸውን ሹክክ ለሚያደርጉትና ግፊት ኖሮባቸው ከቤት ለወጡት ደግሞ ትንሽ ገፋ ማድረግ ያስፈልጋል። ግድ ይላል። እንግዲህ አለማየሁ ይሄ ማህበረሰብ የሚለው ሀሳብ ላይ በሱ እንድንደመድመው ፈልጌ ነው። እንዲህ አይነቱን ነገር ይሄ ነባር ማህበረሰብ እርስ በርሱ የሚረዳዳበትንና የሚደጋገፍበትን መንገድ ማጽናት፣ እንደገና መፍጠር፣ እንደገና መኮትኮት፣ እንደገና ማልማት ያስፈልጋል እና ደግሞ የሚያነውርበት ከቤትሽ ነጠላ ለብሰው ተከናንበው የሚወጡ እናቶች አሉ። እዛ አካባቢ ልጆቻችንን በአግባቡ ይዘን በአግባቡ ቤታችንን እየመራን አንዳንዴ እየተረሳ ተልፎ እየተደፋ የሚኖርበት እያስተዳደርሽ እኛ ሴትዮ ተከናንበው ገበያ የሚሄዱ መስለው ያች ማዳበሪያዋን በዚህ ይዘው ልመና ራቅ ብለው ሲሄዱ ስታይ፣ አሁን እንደውም ጊዜው በጣም እየከፋ ነው። የሚሰራም ሰው የሚራብበት ዘመን ላይ ደርሰናል። ማለት መምህሮችን ታያለሽ ራቅ ያለና ሰዋራ ቦታ ላይ እጃቸውን መዘርጋት ጀምረዋል ይላል። ለዚህ አንዳንዴ ግራ ይገባል። የመንግስትም ጉዳይ ኃላፊነቱን ለመወጣት ሲል ከተማሪዎቹ ጋር አብረው ምገባ እንዲገቡ አደረገ። ግን የመምህር እኮ ችግር የራሱ መመገብ ብቻ ላይሆን ይችላል። ቤተሰብስ ቤት ምን ይዞ ይሄድ አይደል? ቤተሰብህን አምጣና እዚህ ምሳ ብላ ይባላል አይባልም። እና ግራ የገባው ዘመን ሆኗል። እሱም ሁሉ ማየት ማህበረሰብ የግድ ማየት ነው። አያሻረው አንዴ እዚህ ቆይቶ ወደ አገሩ ሲመለስ ወደ ሙሉ ልብስ ከነከረባቱ እንደውም ያች ቦርሳ ዚፕ ያላት ልብስ የሚከተትባት እንዲታጥፋ ማንጠልጠያ ያላት በሱ አድርጎ ወደ 10 ልብስ ሰጠኝ። ምን ላድርገው አልኩት። መምህር አለ አይደለም፣ ደሞዙ ቤተሰቡን ለማስተዳደር ይበቃል፣ ግን ለመልበስ አይበቃም። ስለዚህ ያቺ የቆሸሸችውን መቆሸሽ ሳይሆን ማታም ታጥባ ታስታውቃለች። እንደ ተጨማደደች ጠዋት አርጎ የሚሄድ መልበስ ያቃተው መምህር እየፈለግ ስጥልኛል። መምህር ብቻ አይደለም፣ ትናንሽ የመንግስት ሰራተኞች እያየ ስጣለ። ትልቅ አስተውሎት ነው። በጣም ልብስ መከራ የሆነበት ዘመን ታለፈና አሁን መብላት ደግሞ መከራ የሆነበት ዘመን መጣ። ምን ይደረግ? ከመለመኑ ውጭ ቀን ትሰሪያለሽ አይደል? አህያ እንኳን እኮ የሚበላበት ቦታ ላይ ሰርቶ ሲጨርስ ይሰማራል አይደል? ባለቤቱ አጭዶ ያቀርብለታል፣ ምክንያቱም ጉልበቱን ሰጥቷል። ይሄኛው እንዳይሆን ሆኖ እጃችን ላይ ያለው ብር እየተብከነከነና ዋጋ እያጣ ሲሄድ የሚሰራውም ሰው እየሰራ መራብ እየሰራ መለመን ግድ የሆነበት ዘመን ላይ ደረስንና እነዚህን ማትኮር ቅድም እንዳልነው ነው የማህበረሰብ ትኩረት ነው አሁን መድህን የሚሆነን። ሁላችንም ብራችንን ዘግተን አንቀመጥ አይደል? እድር እቁብ ምናምን የእድር ዳኛ የቁብ ሰብሳቢ ምናምን የሚባሉት ሰዎች ይህንንም የመመልከት ኃላፊነት መስጠት ያስፈልጋል። ማየት ማን ነው የቸገረው በድብቅ እንደ የጉራጌ ማህበረሰብ ውስጥ እንደሱ ያደርጋሉ አሉ። በፊት በዓል ደርሶ ጭስ የማይጨስበት ቋጥረው ለበዓል የሚሆን በርሽ ላይ ያስቀምጡልሽ። ስትከፍቺ ታገኛለሽ። ማን እንዳስቀመጠ አታይም፣ መቼ እንዳስገባሽው አይታወቅም። ሳትሳቀቂ በዓልን ታሳልፊያለሽ። ሳይቆጣጠር እንደሱ የሚሆን ያ ሰውዬ ብቻ የሚያውቀው የሚረዳው
ኃላፊነት ወስዶ ሁሉንም ቤተሰብ እንደው ልጁ ከሳያለ እየጠቆረ የሚያይ ከሆነ ወጣቶቹ ልጆች ወጥተው የትም ውለው ማታ የሚመጡ ከሆነ እነሱን ማየት፣ እናቶችን ማወያየት፣ አባቶችን ማወያየት ያስፈልጋል። መሰዳደቢያ እንዳይሆን ደግሞ የቀጨኔዎችን ሕግ በመደንገግ ጭምር ልክ ነው። እንደሱ ማድረግ ያስፈልጋል። አለማየሁ የዛሬውን በዚሁ እንደምድመው። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። እኔ ደግሞ አለማየሁ ገላጋይን አመሰግናለሁ። አለማየሁ በጣም እንደ ሁልጊዜውም ሸገር ካፌ ሸገር ካፌ ሸገር ካፌ